የምን ዲቪዲ ነው? በቃ ቶቶ ወይ አንተን አይመለከትም በቃ ተው አልኩ። ወይ አንተ ደግሞ እንደው አንድ ነገር ከያዝካ ትልቅም ወይ ምን ነው አሁን ስሙን ለምን ታስጠርኛለሽ? ዲቪዲውን ነው እንዴ? ላንተም ሰጥቷል እንዴ? ታዲያስ እንዴ ለዛውም አስጠንቅቆ ነው የነገረኝ። አስጠንቅቆ የምትነግረኝ የምታማክረኝ ችግር ካለ ልሰማ ዝግጁ ነኝ። ሄሎ ካንቺ ጋር የተያዘ ነገር መስሎሽ ከሆነ አይደለም። አንቺን ያገባ ወንድ ታደለ ያሞኝ ነው። አንቺን የመሰለች ልጅ እንደው እንደ እንቁላል ተንከባክቦ መያዝ ሊያቅተው እንደ እንቁላል ወስዶ ከላይ ሊያፈርጥሽ የሞከረው በዛ ላይ የውሸትም ቢሆን ላንቺ ፈርማለሁ ማለቱ ሊያስቀናኝ ይችላል። እውነት? ታዲያስ እንዴ ማንንም ሰው አንቺን በሙሉ አይኑ እንዳይብኝ አልፈልግም። ማን ነው ስለምንድን ነው የምታወራው? ምንድነው? ስማ አንድ ኮፒ ነው የሰጠን አንተ። አየሽ ነገሩ ቢታወቅ እሱ በፍራውድ ሊጠየቅ ይችላል። በዛ ላይ ላይሰንሱንም ሊያስነጥቀው ይችላል። ባለፈው እኔንም ጉልማንም የገጨን እነተ ትዝ ይላል አይደል? ያየለየ ፊት የሚገጨው እና ታዲያ አብራክ ነው የምትቀበው? አይ አሁን እንደዛ አላሰብኩም። ጊዜው ሲደርስ ግን ትመጣለች እና ሰው ላለማስቸገር አሜን ብለሽ መቀበል አሜን ብለሽ መገዛት ነበርብሽ። አየሽ ብዙ ሰዎችን ላለማስቸገር ሲሉ ራሳቸውን ጎርተው ኖረዋል። ኮንግራቹሌሽን በዛ። አመሰግናለሁ። ያው እንግዲህ ስራውን ከለመድኩት አይቀር ተጨማሪ ሰዓት ካለ እንደው ብትጨምርልኝ። ምን ነው ያኛው ስራሽስ ከሙሌ ጋር ሰሪ ነበር አይደል? አዎ ሰራለሁ። ያው ሁለት ቦታ እዛም እዚህም እያልኩኝ ከምሯሯጥ ብዬ አንድ ቦታ ብሰራ ብዬ ነበር። አንተ ለምንድን ነው በዚህ ኬዝ ላይ በኔ ላይ እምነት ያጣኸው እንዴ? ስንት ኬዝ እኮ ነው ካፈር አንስቼ እኮ ሰማይ ላይ መስቀል ሰው እኮ ነው። እኔ እኮ ማንተ ምንም ጥርጥር የለኝም ካሌም፣ ግን የሰውየው አካሄድ ከኖርማል ወጣ ያለ ስለሆነ በኃይል ወይም በማስፈራራት ሊሳካ አይችልም ብያምኛለሁ። ባይ ዘ ዌይ ሰላም ተጨማሪ ሰዓት ጠይቃይ ነበር። አሁን አግኝቼላታለሁ ያን ተጨማሪ ሰዓት። እንዴ ቀሪውን ሰዓት እኮ እኔ ጋር ነው የምትሰራው። አይ እሷ እንኳን ሙሉ ሰዓት እዚህ መስራት እንደምትፈልግ ነው የነገረች። የራሴ አፕሮች ፌል እስካላደረገ ድረስ ሌሎች አማራጮችን ለመከተል አልገደድም። እሺ ጠፋሽብኝ እኮ ሰላም። ይቅርታ ሙሌ፣ ያው ከማየ ጋር ጊዜ አሳልፊ ስላልከኝ ነው ስራ ያልገባሁት። ምን ችግር የለው። እንደው በቃ ሰሞኑን ስጠፊብኝ ጊዜ ብዙ ዴው ስታበጂ እንዴት ናት ብዬልሽ ነው የመጣሁት። አመሰግናለሁ ሙሌ፣ በእውነት መቸገር አልነበረብን። ስራውን እያቀላጠፍሽው እንደሆነ ጆሲ ነገረኝ። ጎብዘሻል በጣም። ምንም አይደለም። ይሄ ሁሉ የሆነው ባንተ ነው ሙሌ። ኧረ እኔ ምን አረኩ? ኤኒቲንግ አሁንም ስትፈልጊ ሌት ሚ ነው። እሺ አመሰግናለሁ ሙሌ። ኤኒቲንግ ሰላም፣ ምንም ነገር ሄስቴት እንዳታረጊ፣ የፈለግሽውን ነገር ጠይቂ። ለምንድን ነው ግን ይሄን ሁሉ ነገር የምታደርግልኝ? ምንድነው ምክንያትህ ሙሌ? ምን አይነት ጥያቄ ነው ሰላም? ጥሩ ነገር ለማድረግ ደግሞ ምን ምክንያት ያስፈልገዋል? አላውቅም ሙሌ። ቆይ ምን አስበሽ ነው ሰላም? የረበሸሽ ነገር አለ? እኔ ጋር በመስራትሽ ኮምፎርት አልተሰማሽም? ኖ እኔ ምንም ችግር የለብኝም፣ ግን ሌላ የደበከኝ ነገር ካለ ግልጽ ሆነ ብትነግረኝ ደስ ይለኛል ሙሌ። ምን ልደብቅሽ እችላለሁ? ሙሌ እኔ በእኛ መሀል ምንም አይነት ድብቅ ነገር እንዲኖር አልፈልግም። የምታደርግልኝ በጎ ነገር በሙሉ ከጀርባው ከምንም ጋር የተያያዘ እንዲሆን አልፈልግም። የምትነግረኝ ነገር ካለ ብትነግረኝና ብናወራበት ደስ ይለኛል። ሰላምዬ በጣም ያስደነገጥሽኝ እኮ ነው። ቆይ ምን ልደብቅሽ እችላለሁ? ለምን አትነግረኝም? ካምፓስ ስለነበረ ስሜት፣ ምናልባት ስለ ፍቅር።
ሙሌ በል እንጂ እውነት ነበር ማለት ነው? እንደምታስቢው ባይሆንም እንዴት አድርጌ እንደምነግርሽ አላውቅም። እንዴት ያለ ነገር ነው? እኔ ምን ይሄ ሰውዬ እንደው አንተም ጋር ሄራንም ጋር መጥቶ ስለ ዲቪዲዮ ጠየቀ ነው የምትለኝ? አዎ ነግሬሃለሁ። በፊትም አላማረኝም ይሄ ሰውዬ። ለምንድን ነው ለሱ የነገርከው? ማን አለኝ? ሌላ ማን አለኝ? እሱ ነው ያለኝ። ያን በርብር እንደሆነ እንዲህ አይነት ነገር የሚመቸው ሰው አይደለም። ለሱ ምነግረው ነገር አይደለም። እሱ የሆነ ቅዱስ ነኝ ባይ ነገር ነው። በቃ እንዴት ሌላ ማን አለኝ ታዲያ? ታዲያ ለምን ነው ሌላ ሰው ያነገርከው? ሌላ ሰው አትፈልግም ነበር? ምን ይላል ይሄ ሰው? እንደ ሚስጥር አይደለ እንዴ? ሚስጥር መሆኑ ቀረ እንዴ? ሚስጥርህን ለማንም ዝም ብለህ ትዘከዝከዋለህ እንዴ? ምን ነካ ታዲያ? ሚስጥርነቱ ምኑ ላይ ነው? እኔ የምልህ አሁንም ቢሆን ካመንከኝ ይሄ ሰውዬ አላማረኝም። አንድ ነገር አድርገው ወይ አንድ በለኝ ሰውዬ። እስቲ ሄጄ አጣራለሁ። እስቲ ምናልባት የሆነ ሰው ሂድና አጣራ ምናምን ብሎት ይሆን? አይመስለኝም። አይደለም እኔ የሚመስለኝ ምንድነው መሰለህ፣ ስለ ነገሩ ስለ ጉዳዩ በጣም ስላስጠነቀቅኩት ምናልባት ተጨንቆ ሊሆን ይችላል ብዬ ነው የምገምተው። ታዲያ በየቦታ ሄደ፣ ሄራን ጋር ሄደ፣ እዛ ሄደ፣ እኔ ጋር መጣ፣ ሁሉ ጋር እየሄደ የት ነው ያለው ይሄን መጠየቁ ምን አመጣው? ምን ያስጨንቀዋል? ግድ የለህም። እስቲ ሄጄ አጣራለሁ። ይሄን ነገር ሁኔታውን እከታተላለሁ። እኔ የምልህ እነዛን ሰዎችን ፈልግልኝ ያልኩህን ሰዎች ጉዳይ እንዴት አደረግክ? አገኘሃቸው? አነጋገርካቸው? እነሱን አግኝቻቸዋለሁ። እና ምን አሉ? በቃ አሁን የመጀመሪያ ስራቸው እንዲሰሩ ፈቅጄላቸዋለሁ። በየቦታው ሄደው ሰዎቹ የት ነው የሚያመሹት፣ የት ነው የሚውሉ፣ ቢሮአቸው የት ነው፣ መግቢያቸው፣ መውጫቸው፣ መኖሪያ ቤታቸው በቅርብ ሊገኙ የሚችሉት ይሄን ነገር እየጣሩ ነው ያሉት። በጣም ጥሩ በጣም ጥሩ በጣም ጥሩ። ስለ ክፍያው ተነጋገራችሁ ወይ? እሱ ነበረ ከበድ ያለኝ። እነሱ $15,000 ይችላሉ በየሰው፣ እኔ ግን ያው በተቻለ መጠን $10,000 ብያቸዋለሁ። እንግዲህ ከሆነ ስለ ገንዘቡ አትጨነቅ መኩሪያ፣ አትጨነቅ ስለ ገንዘቡ። ዋናው ነገር ጉዳዩን በትክክል ይስሩልን፣ ይፈጽሙልን። ምንም አይነት ነገር አሻራ ሳይተው እኛን የሚያስቆንን ወደኛ ጋር የሚያስጠቁም ነገር ምንም ነገር ሳይሰሩ ጉዳዩን ይፈጽሙ እንጂ ስለ ገንዘቡ አትጨነቅ። ገንዘብ አለን አይደል እንዴ? መች ገንዘብ ሆነ ችግሩ? ይህን ነገር ከሰማሁበት ጊዜ አንስቶ ላለማመን ስንት ጊዜ ጣርኩ መሰለኝ። ስንት ጊዜ ልጠይቅ ፈልጌ ካፌ መለስኩት። ምክንያቱም ለማመን ስላልፈለኩ። ይህንን ሁሉ ያደረከው በዚህ ስሜት ነበር ማለት ነው? ሰላምዬ ይህንን ነገር እንደፈራሁት ነገረሽ? ባለመናገር ምን ይመጣል ብለህ ነው ሙሌ? በንጹህ ወዳጅነት መስሎኝ የምንከባበረውና የምትረዳኝ። ካምፓስ እያለው አንቺን ስለመውደዴ ምንም ሐሰት የለው። አሁን አንቺን መርዳቴ ግን ከዚህ ጋር ምንም አይነት ግንኙነት የለው። ይሄ የንጹህ ወዳጅነታችን መገለጫ ነው እንጂ አንቺ ባለትዳር ሆነሽ እንዴት እንደዚህ አይነት ስሜት ሊኖረኝ ይችላል? ያ አንቺን አሳንሶ ማየት ነው ሰላም። በእናቴ እምልልሻለሁ ሰላም፣ በዚህ በኩል ምንም አይነት ሐሳብ አይግባሽ። ቆይ ምን ብሎ የነገረሽ? አንተ በእኛ ግንኙነት ደስተኛ እንዳልነበርክና እኔን ከሱ ነጥቃ የራስ ልታደርገኝ እንደምትፈልግ የተናገረውን ነገር በሙሉ ባላምነው አንዳንድ ስሜቶች ግን ጭንቁብኛል። ግን ደግሞ የኛን ትዳር ለማቃናት ስትታተር ነው ማውቀ። ሁሉ ነገር ተምታቶብኛል ሙሌ።
ካስቀየምኩ ይቅርታ አድርግልኝ። እውነቱን ማወቅ ስለፈለኩ ነው። እኔ የምልህ ሁሉም ነገር ሰላም ነው? ምን አዲስ ነገር አለ? ሰላም ነው ያልኩ። ሰላም ነው ሰላም። እንዴት ነው? ማንንም ያናገረ ሰው የለም? ስለኔ ጉዳይ ማለት ነው። ኧረ በፍጹም ማንም አላናገረኝም። ታዲያ በምን ምክንያት ነው አንዴ ሞክሪያ ጋር አንዴ ሄራን ጋር እያልክ እየሄድክ ስለ ዲቪዲው ጉዳይ የምታጣራው? ምንድነው ምክንያቱ? ምን ማለት ነው? ሁሉማ የት እንዳስቀመጡት ጥንቃቄ ማድረግ አለማድረጋቸውን ማጣራት የለብኝም ነው የምትለኝ? እና ስለ ጉዳዩ በመጨነቅ ነው የምትለኝ? ታዲያስ ተጨንቀህ ስለ ጉዳዩ? ታዲያስ ሌላ ምን ምክንያት አለኝ? መቼም በሌላ ነገር ጠርጥረኝ አይደል? በምን ምን አውቃለሁ? አንተኑ ልጠይቀኝ። እኔማ የአንተኑ ደህንነት ለማረጋገጥ ስራዬን ጥዬ ላይ ታችላለሁ፣ ባዝናለሁ። አንተ እኔን ለመኮነን አጀንዳ ይዘብኝ ትመጣለህ። እኔ አልኮነንኩህም። ኮነንክ። አንደኛ ማን ምን ጋር እንዳለ አልነገርኩህም። ከየት አመጣኸው? ንገረኝ እስቲ። ታዲያ በምን መልኩ ነው እነሱ ጋር ሄደህ ለመጠየቅ የደፈርከው? ጣሰው ሁሉማ እኔ እናንተ ስንተዋወቅ ስንት ጊዜ ሆነ አይደለም? ይሄን የሚያክል ትልቅ ጉዳይ ትንሽ ሲል እንኳን ደውለህ የምታናገራቸውን ሰዎች አውቃለሁ። አሁን ይሄን ለኔ መገመት የሚያስቸግረኝ ይመስላል? ጣሰው ይሄ አካሄድህ ለኔ ትንሽ ግርታን ፈጥሮብኛል። ፕሊዝ የምትነግረኝ ነገር ካለ ንገረኝ ጣሰው ፕሊዝ። ምንም የለም አልኩህ። ጉልማ እንዴ አታምነኝም እንዴ? ጥሩ፣ እንደዛ ከሆነ ጥሩ። አሁን ጉዳዩ ለጊዜው ትንሽ እስከሚሰክን እና ሁኔታዎች እስከሚረጋጉ ዲቪዲውን መልሰህ ስጠኝ። ምን ስጠኝ? አዎ ስጠኝ። ምን ማለት ነው ስጠኝ ማለት? ስጠኝና ጉዳዩ ሲረጋጋ መልሼ እሰጥሃለሁ። አልሰጥህም። እረፉ። አልሰጥህም። ምን ማለት ነው? እኔ እንደ ካዲያውን ጠርጥረኝ ነው ማለት ነው? እንደዛ ላልኩህም ጣሰው ነው ብለኸኛል። እንደዛ ብለህ ከጠረጠርከኝ በግልጽ አውጥተህ ጠርጥሬያለሁ በልና አውጥቼ አምጥቼ ልስጥህ። ጣሰው እኔ አልጠረጠርኩህም አልኩህ እኮ። ምን ይላል ይሄ? እውነት ውስጤን ነው የጎዳው። በጣም ነው የጎዳው። ጎዳኝ ጣሰው። እኔ በዛ መልኩ አይደለም ያየሁት። እውነት በቃ ተው፣ ተው በቃ። በጣም ጎዳ። እስራኤል እኔ ልመለስበት። ደህና ዋለሽ። በጣም ነው የጎዳው በእውነት። እውነቱ ይሄ ነው። አንቺ ካምፓስ ያለሽ በጣም ወድሽ ነበር። ግን እሱ በጣም ይወድሽ ስለነበር መጥቶ ስለነገረኝ ከዛም አንቺ ጋር አማላጅነት ስለላከኝ የእሱን ወዳጅነት አብልጬ የእሱን ፍቅር አንቺ ጋር መጥቼ ነገርኩሽ ነው የነበርኩ። ሆፕ የምታስታውሽ ይመስለኛል። አስታውሳለሁ። ከዛ በኋላ ግን የሁለታችንም ትዳር አክብሬ የኔን ስሜት ትቼ እንደ ወንድም እንደ እህት እያየሁ አብሬያችሁ ስኖር ቆይቻለሁ። ወደፊትም ይሄንን ነው የምቀጥለው። ሳላቀው ያንን ስሜት ጭሬብሽ ከሆነ ደግሞ ይቅርታ። በፍጹም ላይ ምንም ይቅርታ መጠየቅ የለብህም። እኔ እኮ የተሰማኝን ለመግለጽ ያህል ነው እንጂ ለሌላ ነገር አይደለም። ልቤ ውስጥ ይዤ ከምቀመጥ ነው ያካፈልኩ። ቴንክ ዩ። ተቀይሞ መቅረትም እኮ አለ። ስላካፈልሽኝ ስለነገርሽኝ አመሰግናለሁ። እኔም አመሰግናለሁ ሙሉ። በዚህ ስሜት አለቀህም። ቦርሳዬን ላምጣና ቆንጆ ራት ጋብዛለሁ። መጣሁ።
ለምን አትችል? አማርኛ በደንብ ለመድሽ? አዎ በደንብ ለመድሽ? አዎ ትጽፊያለሽ? አዎ ማንበብ ትችያለሽ? አዎ ቦካከራል። ማን አስተማረሽ? ቤተሰቦች ቤተሰቦቼ ማለት ማሚ ዳዲ ማን አስተማረሽ? ማሚ ዳዲ አሁን ኢትዮጵያ ትሄጃለሽ? አዎ እውነት ኢትዮጵያ ለማየት? ባንጃው እንዴ የኔ ቆንጆ እንዴት ነሽ? ስማ እኔ ሳልሰማ በኋላ በር ቤተሰቦችን አመጣ እንዴ? ማለት አልገባኝም። ተወስ እናወራለን። እንዴት ነሽ? ደህና ነሽ? በቃ ወደ እናትሽ ጋር ሂጂ፣ ማሚ ጋር ሂጂ። ጁስሽን ረሳሽ? ጁስሽን ውሃ ልማት የሰው ጥማት ባንጃው። እሺ ምን ልታዘዝ? እንደዚህ ስቀንፍ የመጣሁት አዲስ ነገር አለ ያልኩህን የፓርታይም ስራ ምን አደረግኝ? እሱን ነው እንዴ? ምን ችግር አለ? እየተፈለገ ነው፣ ይፈልግናል። አይዞህ አታስብ። አየህ ባለኝ ሪስፖንሲቢሊቲ ብዛት በአሁን ገቢዬ አፎርድ ማድረግ አልቻልኩም። ምንም ችግር የለም፣ እየፈለኩልህ ነው። ያው ትንሽ ጊዜ ስጠኝ። በቃ ምንም ችግር የለም። አንድ ቦታ ሸጉጣለሁ። አይዞህ። ሌላው ረከስ ያለ ሩሜት ልትፈልግልኝ። አሁን ያለውበት ቤት ካለኝ አቅም ጋር አይሄድ። ስንት ነው የሚያስከፍለው? 450 ብር። በዚህ ላይ ለአራት ነው የምንኖረው። ስማ አንተ ቀልደኛ ነህ። 450 ብር እየከፈልክ በዛብኝ ምናምን ልትል ትፈልጋለህ እንዴ? በጣም እኮ አሪፍ ዋጋ ነው። የት እንደምትኖር ታውቃለህ? ዲኤምቪ እኮ ነው የምትኖረው። ሌሎች ሰዎች እንዳይሰሙ በጣም አሪፍ ዋጋ ነው። እንደውም እንዳያባሩ ተጠንቀቀሉ። ምን ማለት ነው አስሜ? ስራ ውለን ደክሞን ገብተን የምንተኛበት ሰዓት ከ4 እስከ 5 ሰዓት ነው። ለ4 ሰዓት $450 ማለት እኮ በሰዓት $100 እንደከፈልኩ ነው የምቆጥረው። የትኛውን ጊዜ አግኝተን ነው ቤት ውስጥ ውለን የምናውቀው? እሱስ ልክ ነህ ባንጃው፣ እስማማለሁ። ደግሞ ልንገርህ የወሩ ፍጥነት ወሩ እኮ ምን እንደደረሰ እኮ አታውቀው። እንዳከፋፈላችን እንደ በኪራይ አከፋፈላችን አሜሪካን ሀገር ስንተኛ የምናየው ህልማችን እንኳን ሃይ ዴፊኒሽን መሆን አለበት። 4K ሁሉ መሆን ነበረበት። ልንገርህ ምን ዋጋ ነው እንደዚህ እዛ ስንሮጥ ከርመን ውለን ስንገባ እኮ የምናየው እኮ ብላክ ኤንድ ዋይት ነው። ምን ታደርገዋለህ? ሲስተም ይላል። ልክ ነህ። ገና ሲስተሙ ሳትገባ እንደ ሰለቸ ባንጃ። በቃ አግኝተኸኛል አስሜ፣ በደንብ ተረድተኸኛል። በቃ አየህ አሁን ርክስ ያለ ቤት ቶሎ ፈልግልኝ በእናትህ።